በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ስንክሳር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል እንዲሁም ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ ለወዳጅ ለዘመዶቻችሁ ሼር በማድረግ እንድትጀምሩ ስንል እንድታበረታቱን በልዑል እግዚአብሔር ስም ጠየቅናችሁ። ከዚህ በመቀጠል እመቤታችን ቅድስት ድንግል ማርያም በሰኔ 21 ቀን የጸለየችው የሰኔ ጎልጎታ የእመቤታችን ምስጋና እናሰማለን። እመቤታችን ቅድስት ድንግል ማርያም የጎደለልንን በየቤታችን ትሙላልን። አሜን። የኢየሩሳሌም ከተማ በጨለማ መጋረጃ ከተሸፈነች ሰዓታት አልፈዋል። የዕለቱ ሁካታ፣ የሰዎቹ ጩኸትና የጭካኔው ድምፅ ሁሉ ጸጥ ብሏል። ነገር ግን በዚያ አስፈሪ ጸጥታ ውስጥ በራስ ቅል ስፍራ በጎልጎታ አምባ ላይ ነፋሱ ብቻውን በሐዘን ይጮኻል። በዚያ ጨለማ ውስጥ አንዲት ጥላ በዝግታ ውስጥ ወደ ስቅላቱ ስፍራ ሲቃረብ ይታያል። እርሷ የዓለም መድኃኒት በማኅፀኗን የተሸከመች በፍቅሯና በደግነቷ ፍጥረታትን ሁሉ የምታድን እናታችን ቅድስት ድንግል ማርያም ናት። ዓለም ሁሉ ተኝቷል። ጠላቶቿም በደላቸውን ፈጽመው ወደ የቤታቸው ገብተዋል። እርሷ ግን የልጇ ፍቅር፣ የቁስሉ ትዝታና የእናትነት አንጀቷ እረፍት ነስቷት ወደዚያ መራራ ስፍራ ተመለሰች። እግሮቿ እየተንቀጠቀጡ ልጇ ወደ ተሰቀለበት የእንጨት ምሰሶ ስርም ደረሰች። በዚያ መሬት ላይ ተንበረከከች። መሬቱ አሁንም በልጇ ቅዱስ ደም የረጠበ ይመስላታል። አፈሩን በእጆቿ ጨበጠችው፣ ወደ አፍንጫዋ አስጠግታም አሸተተችው። ያ የልጇ የኢየሱስ ክርስቶስ ሽታ፣ የሕፃንነቱ መዓዛ በናዝሬት ቤት አብረው ያሳለፉት የሰላም ዘመን ትዝታ በዓይነ ሕሊናዋ ተመላለሰ። እምባዋ ሳያስፈቅዳት እንደ ጅረት እየፈሰሰ አፈሩን ያርሰው ጀመር። ወደ ሰማይ አሸቅባም አየች። ያ በዕለተ ዓርብ ልጇ ተገርፎ ተቸንክሮ ጎስቁሎና ደምቶ የተንጠለጠለበት እንጨት አሁንም በዚያ ያለ ይመስል ነበር። በናፍቆትና በሐዘን ተመለከተችው። የእናትነት ልቧ መቋቋም አቅቶት በከፍተኛ ስቅስቅታ እንዲህ ስትል መጸለይ ጀመረች። ልጄ ሆይ ማኅፀኔን ባርከህ የወጣህ የነፍሴ ማረፊያ የዓይኔ ብርሃኔ ሆይ ዛሬ በዚህ ስፍራ ብቻዬን ቆሜያለሁ። ዓለም ሁሉ አንተን ሰቅሎ አንተን አዋርዶ ወደ ቤቱ ሲገባ እኔ እናትህ ግን ያለ አንተ የሚሆንልኝ ቤት የለኝም። ትዝታ ቁስልህ በውስጤ እየነደደ መኖሪያ አሳጣኝ። ያለቅሳል የተባለ ፍጥረት ሁሉ ዝም ባለበት በዚያ ሰዓት የእመቤታችን እንባ ግን መሬቱን ያጥለቀልቅ ነበር። የእመቤታችን የሐዘን ጩኸትና ጸሎት ምድርን ሰንጥቆ ወደ ሰማያት ደረሰ። ድንግል ማርያም በጎልጎታ መሬት ላይ ግንባሯን ደፍታ ያንን ልጇ የተገረፈበትን ቆዳው ተገሽልጦ ሥጋው ያለቀበትን የጭካኔ ትዕይንት እያሰበች የውስጥ ስብራቷ ከመጠን በላይ ሆነ። ስምዖን አረጋዊ
በቤተ መቅደስ የነገራት ያ ታላቅ ትንቢት ትዝ አላት። በነፍስሽም ሰይፍ ያልፋል ያለውን ነው ዛሬ ላይ ደረሰም። ያ ሰይፍ የብረት ሰይፍ አልነበረም። የልጇ ሕማም፣ የስቅላቱ ስቃይ፣ እርቃኑን መሆኑና በጠላቶቹ ፊት መተፋቱ የእናትነት ነፍሷን የሰነጠቀተ መራራ ሰይፍ ነበር። በመሪር ሐዘን ውስጡና ፊቷን ወደ መቃብሩ አዙራ እንዲህ አለች፣ ልጄ ሆይ በግርፋትም ሰዓት እኔን መግረፍ በሆኖላቸው ኑሮ ያሹል ጭንካር እጆቼንና እግሮቼን ሲበሳቸው መቡ ባንተ ላይ ሳይሆን በእኔ በደካማዋ እናት ሥጋ ላይ በሆነልኝ ኑሮ። ዛሬ ጌትነትን የማያውቁ ጨካኞች ባንተ ላይ ሲሳለቁ፣ እኔ ግን እናትህ ምንም ማድረግ አለመቻሌ ልቤን እንደ እሳት ያቃጥለዋል። እመቤታችን ይህንን ብላ ስቅስቅ እያለች አለቀሰች። የፍጥረታት ጌታ የእናቱን እንባ ዝም ብሎ ሊያየው አልወደደም። ድንገት በዚያ በጨለማው የጎልጎታ አምባ ተራራ ታላቅ ብርሃን በራ። ጨለማው ተገፈፈ፣ ሰማያት ተከፍተው የእግዚአብሔር መላእክት በቅዱስ ስፍራው ላይ በክብር መመላለስ ጀመሩ። ከዚያም ያ ከሙታን ተለይቶ የተነሳው ሞትን ድል አድርጎ የተነሳው የክብር ጌታ ልጇ ኢየሱስ ክርስቶስ በታላቅ መለኮታዊ ግርማ በእናቱ ፊት ቆመ። ያ የተወጋው ጎኖ፣ የተቸነከሩት እጆቹ አሁን በደም ሳይሆን በብርሃን ያበሩ ነበር። ጌታችን በፍቅርና በርኅራኄ ተሞልቶ ወደ እናቱ ተመለከተ። እናቴ ማርያም ሆይ ለምን ታለቅሻለሽ? አላት። ድምፁ የጎልጎታን ሐዘን የሚያስረሳ፣ ልቅሷን ወደ ደስታ የሚለውጥ ታላቅ መለኮታዊ ድምፅ ነበር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያች ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰው ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህ ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክታቶችን ላኩ። ሐዋርያትም እንዲህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራው እስኪያስረዳን ድረስ ወደ እግዚአብሔር እንጸልይ ብለው እየማለዱ አንድ ሱባዔ ጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው፣ እንዲህም አሏቸው፣ በሱባዔውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትም ሁሉ ከየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸው ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህ ብሎ ነገራቸው፣ ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘናት ዓለም አብያተ ክርስቲያናት እንድታነጹ የፈቀድኩባት ዕለት ናት።
ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸው ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንጻዋ እስከተፈጸመ ድረስ ድንጋዮቿ በሐዋርያት እጆች ውስጥ ይለመልሙ ነበረ። ጌታችንም ነዋያተ ቅድሳቷን አልባሳቷንና መሠዊያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይኖሮስ ብሎ የሾመው ይህም ሊቀ ጳጳሳት ማለት ነው። ለጳጳሳት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህ በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውን ደሙን ያቀብሏቸው ዘንድ አዘዟቸው። እንዲህም ይላል፣ ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚያች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ እዘዙ አላቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህ በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያም ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስ ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋራ ወደ ቅዱስ ባስልዮስ አምጥተው የአባታቸው በደል ያቃልልላቸው ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሳሊ ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ በቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው። ከአመፀኛ ሰው እጅ ወስዶታልና እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ የአንዲቱ በግራ ሆና የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዛ ቦታ ሄደ። ያንን ሰሌዳ አገኘው። ወደዚያ ቦታ ክርስቲያንን በታላቅ ደስታ መጣው። ከዚህ በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶች እንዳሉ አስረዳቸው። እነርሱም አምጥቶ በቤተ መቅደሱ ፊት ለፊት እንዲያቆሟቸው በላያቸው ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶች ያመጣቸው ዘንድ ሄደ። መሠዊያውያኑ ሊልኩለት ፈለጉ። ጌታችን ኃይላቸውን እንደመሰሰ እነዚያ ምሰሶችን አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸው የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከነዚህ ምሰሶች በታች የውሃ ምንጭ አፈለቀ። በውስጥም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲህም ከእመቤታችን ማርያም ስዕል በሽተኞቹን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲሆነ
አንዲት ሴት መታ ታጠበች። ወዲያውም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስ ወደ እርሱ ቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና አጎቷን እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላቅ 3 ኃጢአቶችን ሰራሽ፣ ነገር ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያ ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ለድንግል ማርያም ለመታሰቢያዋ መንፈሳዊ በዓል ልናደርግ ይገባናልና ስለ እርሷ ለአዳምና ለሁላችን ልጆቹ ድኅነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛን በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለም አሜን። ሰላም ለቤትኪ እንተ ቀደሳ በደሙ ማርያም ወልድኪ ዘመንክር ባርያሙ በእንቲአነ በልዮ ሳሊተ ምህረት እሞ ኢታማስን ግብረ ዴከ እንተ ላሃኮ ቀዲሙ ቦቱ ለከንቱ ኬንያ ይጻሙ። ሰላም ለማርያም ሶበ ፍቅረ ሰብ አገበራ በዛቲ ዕለት ሶባ አስተብቆቶ በሊጦስትራ መሃለ ላቲ እግዚአብሔር በኩራ ከመያድህኖሙ እምነ ኩሉ መከራ ለለጸው ጸውዑ ስማ ወገብሩ ተስካራ። የእመቤታችን የቅድስት ድንግል ማርያም የበዓሏን ዕለት እንድንፈጽም በበዓሏም ረድኤቷን በረከቷን ቃል ኪዳኗን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወልደ ጡቶቼንም ጠብተ በግዕዘ ሕፃናት ብታድግ ሰማይና ምድር አይችሉምና የዓለም ዳርቻዎች አይወስኑህም። ልትሸከም አትችልም። ቀላያት አብሬትም ከጥልቀታቸው የተነሳ የክረምት ማዕበል በእፍኝ እየመሉም ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባ አድጋሃልና እለምንሃለሁ፣ እማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ካንተ ጋራ ከሀገር ወደ ሀገር መሰደዴን ስላንተ የሚደረሰብኝን ጭንቅና መከራ ራብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያዬን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ካንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬን ሐሳብ ትፈጽምልኝም ዘንድ በዚህች ዕለትና በዚህች ሰዓት 12 የብርሃን መላእክትን፣ 2 የይቅርታ መላእክት፣ 4ቱ የምሕረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውንም ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ እግዚአብሔር ሀብ
በባሕሪ አባት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮችና ኮረብቶች፣ ሰውና መላእክት፣ ፀሐይና ጨረቃ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕሪ ሕይወቱ የሆነ ከአብ በተገኘ ያንተም የባሕሪ ሕይወት በሆነ ካንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ መውጣት በፊት ካንተ ጋር በነበረ አሁንም ያለ ለዘላለም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለብዙኃት አዕይንቲሆሙ የተባሉ ጸወርተ መንበር ኪሩቤል በፍርሃትና በራድ እየተንቀጠቀጡ መንበርህን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እንድንደርስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ወሰን ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ካንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጡማት ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት የተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክርህ በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ሥልጣን በሰጠኸው በሊቀ መላእክት በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ ኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳካኤል መልአክ ጻድቅና ትሑት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ 44ቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፋጠን በሚፋጠኑ 99 ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እልፍ ሆነው በፊት በሚቆሙ
እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ መላእክትም ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጅ ሆይ በመንበሩ ዙሪያ በሚቆሙ እልፍ አእላፋት ትጓዝ ዘንድ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማጸንሃለሁ። ልጄ ወዳጅ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይ ተድላ መንበርህ በእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት አገር ብርሃነ መለኮት በተገለጸችበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማጸንሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት አገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በደብረ ዘይት በባተ መንግሥት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክባት በማእከለ ዮርዳኖስ በቅዱስ መንፈስና ካንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በተቸነከሩት እጆቼና እግሮቼ በቅዱስ ሥጋና በክቡር ደም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተ በሦስተኛው ቀን ከሙታን ተለይተ በመነሳት በታላቅ ምስጋና ወደ ሰማይ በማረግ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣት ነበልባላዊ እሳት በሚጋርድ ፍጹም በሆነ ባሪያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማጸንሃለሁ። ልጄ ወዳጅ ሆይ በማይሻረው መንግሥት በማያልፈው ዘመን ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አድርጎ አጽኖ በሌለበት መንበረ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጼቃና ሲቃ በተባሉ ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጠላትን በሚያሸንፍ በኢያኤል ጠላት በሚያጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማጸንሃለሁ። ልጄ ወዳጅ ሆይ ለመናገር በማይቻል በህቡ ስም ለመተርጎም በማይቻል በክሱት ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳት በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከኔ ጋር ቁመህ የልቦናዬን ትፈጽምልኝ ዘንድ
የተዘጉ በሮች ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳን መናፍስት ሥልጣን ተሽሮ የጨለማ ኃይል ከሁሉ ቦታ ተደምስሶ ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታት ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ ማልድሃለሁ። ዳግመኛም በዚህች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ሥልጣን ማያዊ በሚሆን በአንተም ሥልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከሥጋ የሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስ ቃል የተፈቱ ነፃ የወጡ የሆኑ ዘንድ ማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነችው አምላክን የወለደች የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች ዓለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስም ከፀሐይና ጨረቃ 7 እጅ የሚያበራ አራቱ ብርሃናት ከፊቱ ከኋላው እያበሩ እልፍ አእላፋት ወትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህንን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀን የተሸከምሽኝ አይደለምን? አላት። ቡርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ አኳኋን አላየሁህም። የሰውን ሥጋ ለብሰ በግዘፈ ሥጋ በማኅፀን የተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁህ። ጌታችንም መለሰ እንዲህም አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀን የተሸከምሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም ሁሉ ፈጽምልሻለሁና። ቡርክት ማርያምም ለልጇ ለወላጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባዬ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኝም። ለሁልጊዜም መታሰቢያዬንና አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባተ ፈቃድ ማያዊ በሚሆን በመንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናት ማርያም የምነግርህን ሁሉ መታሰቢያዬን ስለሚያደርጉ በስሜም ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሰራ ጽሑፍ ድንቅ የሆነውን የማይጠፋውን የማያረጀውን እውነት ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠበቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ የሚያበላውን የሕይወት እንጀራ ብለው፣ ሰማያዊ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወቱ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱን ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ያስደሰተና ያጽናና፣ ስለ ስሜ ብለህ አስደስተው።
ድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር ደምረው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስሜም ጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎትም ተማምኖ ይህ መጽሐፍ ባንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑም ዘንድ እለምናለሁ ማልዳለሁ። አስቦ መታሰቢያዬን ያደረገ ዝክሬን ያዘከረ በበዓሌ ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ከእነርሱም ዘንድ አቀርበዋለሁ። የታመመውንም በስሜ ጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ስምሽንም የጠራ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩበት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ሕብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል ማቀዳጀዋለሁ። ስላንቺም ብሎ ከዕለተ ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ በለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስላንቺ መብራት ዘይት ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ከፍ ያለ ግርማ ሞገስን ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ በተሳለበት መታሰቢያሽ በተደረገበት በስምሽ በሚጸለይበት ቦታ ሁሉ ጓያና አጋንንት አይቀርቡም። በረቂቅ ሰውም የሚሰቃዩ ጸሊማን ዛር ወላጆች ይርቃሉ። ይህንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳት መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በማልት በሾም ውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳቅ ወይም በውሃ በጠላ ትንታ የሚመስሉ በስካር በቁጣ የሚመሰሉ ልብን በማፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ሕመም ቢሆን በሚመስሉ በልብ ሕመም ወይም በሆድ ቁርጠት የሚመሰሉ በንዳት በወባ በማንቀጥቀጥ ቢሆን የሚመሰሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጸብ ቢሆን የሚመሰሉ በአራዊት በአዕዋፋት ጩኸት በፀሐይ በሐሩር ወይም በቁርና በአመዳይ
በውርጭ በነፋስ ንውጽውጽታ ኃይል ወይም በውሻ መንከስ የሚመሰሉ በፉኝት መንደፍ ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃን የሚመሰሉ እኒህ ሁሉ አይቀርቡም። ይችን ጸሎት በንጹህ ሕሊና በቅን ልቦና የያዘ የቡዳን ዓይን አያስፈራውም። ይችን መጽሐፍ በምትደግሙበት ቦታ ሁሉ እህል የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒቶች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ፣ ኩብኩባ፣ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይቺ ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይችን መጽሐፍ በንጽህና ለሚይዛት ሁሉ ከደዌ ያድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልክለታለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸጋዋን አጋንንትን ከእርሱ ጋር አይቆሙም፣ ሊቀርቡት አይችሉም። ዳግመኛ እኔ በዚያ ስፍራ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕርይ አባቴ አብ፣ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስ ሽቶ መብረቅም በመሰለ የእሳት ሰረገላ ሆነኝ። ይቺ ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ። ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን ሠራዊተ መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህ ጸሎት በንጽህና እየጸለየ የያዛትን ሰው በግንባቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛት ጊዜ በትከሻው ተሸክሞ ካልጠፉት ከ99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን መላእክት ሠራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣባት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይቺ መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይቺ ጸሎት በተደገመችበትና በተነበበችበት ቦታ እንዳንድ እንቅጥቅጥ በየአይነቱ በሽታ ሁሉ አይቀርቡም። ይህ የጸሎት መጽሐፍ በንጹሕ ለያዛት እርሱን ልጆቹን ገንዘቡን ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤልና ገብርኤል ፈቃዱን ይፈጽሙለት ዘንድ ዘውትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽህና ያዘ ሰው የሠራዊተ መላእክት አለቆች ዘውትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ ተስፋ ሰጠሁሽ።
ቡሩክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም ልጄ ወዳጄ ይህ የምትለኝ ሁሉ እውነት ነው አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት በመንፈስ ቅዱስ በጰራቅሊጦስ ሕይወቴ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአክ ምክሬ በሆነው በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓነ አዕይንቲሆሙ በሆኑ መንበሬን በሚሸከሙ 4ቱ እንስሳት ኪሩቤል ቃል ኪዳን ገባሁልሽ። እነሆ አውሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤልና በሴት በቃይናይን በላይ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ ላላጠፋል ቃል ኪዳን ሰማይ ወመድ በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጼዴም ቃል ካህን ቃል ኪዳን ገባሁልሽ። ስለ ወዳጅ ስለ አብርሃም ስለ ባለሟሉ ስለ ይስሐቅ ዘሩን በ12ቱ ነገድ ከፍዬ ስላከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በይሁዳና በፋሪስ በዮሴፍና ብንያም በሌዊ ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ጻፍት ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተጠመቅኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር ይልቅ የሚጥመው ንጽህነቱ ከኤዶም ምንጭ ውሃ የንጣቱ ከበረዶ ከወተት የበለጠው ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ባስገደላቸው 14,000 የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልና መንግሥት ለዓለም በሰበኩ ሐዋርያት ስለኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ ስለ 72ቱ አርድእት ቃል ኪዳን ገባሁልሽ። ነደ እሳት በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖን ችንካር በጦር በተወጋሁበት ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግም ዓለምን ለማሳለፍ በታላቅ ምስጋና በመምጣት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድህነትን የምታስገኝ ትንሣኤም የገለበጡባት ቤተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰው በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ ደም ግባትሽ ንጹሐት ክቡራን በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ አማን ብዬ በራሴ ማልኩልሽ። በአንቺ ስም በሚቀደስበት ቦታ እኔ ረባለሁ፣ መስዋዕትንም አሸታለሁ። እንደ አቤል መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰችለት፣ አንተ ቡሩክ ነህ፣ ሰማያዊ አባት ቡሩክ ነው፣ የባሕርይ ሕይወት መንፈስ ቅዱስ የተባረከ ነው አለች። የሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል፣ ለቸርነት አባት ምስጋና ይገባል፣ ማሕያዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም
እስከ ዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህችን ነገራት፣ እንዲህም አላት። በኋላ ሰላምታም ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው። የመንግሥት ስም የተባረከ ከመንፈስ ቅዱስ ጋር ክብር ጽን ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጸጋዋን አጋንንት መከራ እኔን አገልጋይሽን አድኝኝ፣ አሜን። ጌታችን ኢየሱስ ክርስቶስ ሆይ በሕፃንነት ወራት በኢትዮጵያ ተሰደ በ33 ዓመት ሰውን ለማዳን በቀራንዮ ተሰቅለ ከጎኔ የፈሰሰውን ደምህን በቅዱስ ዑራኤል አማካኝነት በኢትዮጵያ ምድር ላይ ረጭተ የእህል በረከት ወተትና ማር ይፍሰስብሽ ስትል የባረካት አገር ከረሃብ ከበሽታ ከጦርነት ከመቅሰፍት እንድታድናት እንለምናለን። እመቤታችን ድንግል ማርያም ሆይ እኛን ሰዎቹን ከፍዳና ከመርገም ለማዳን አካላዊ ቃል ኢየሱስ ክርስቶስ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። በሆነም ጊዜ ሄሮድስ የመንግስቴን ተቀናቃኝ ተነሳብኝ በማለት ሊገድለው በተነሳበት ወቅት በስደት ወደ ኢትዮጵያ መጥተሽ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በምትዘዋወሩበት ጊዜ የኢትዮጵያ ሕዝብ መልካም አቀባበል እንዳደረገልሽና በዚህም የተነሳ ኢትዮጵያን አስራት አድርጎ እንደሰጠሽ እንገነዘባለን። ተስፋችንም ባንቺ ላይ እጅግ የጸና ነው። ስለሆነም ሀገራችን ኢትዮጵያን በሰላም በበረከት እንዲጠብቃት እኛን ወገኖችሽን ከራብ ከበሽታ ከጦርነት እንዲሰውረን ሰአሊ ለነ ቅድስት እያል የምናስብሽን ማሳሰብ ወደ ልጅሽ አሳስቢልን ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሀገራችን ኢትዮጵያን ትጠብቅልን፣ እኛንም ትጠብቀን፣ ታማልደን፣ ኃጢአታችንም ይቅርልን ዘንድ ወደ ፈጣሪያችን ትለምንልን። አቡነ ዘበሰማያት